ሰላም ቤተሰብ እንዴት ናችሁ? ሰላም ነው አለው አማን ነው። ቡታጀራ ላይ ግን የተጀመረው ነገር እውነት ሁላችሁንም እያስደሰታችሁ ነው? እስቲ የቡታጀራ ነዋሪዎች መልሳችሁን በኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ቡታጀራ ላይ አሁን ፋይት ኤምኤምኤ ምናምን ተብሎ የተጀመረው ነገር እውነት ለቡታጀራና ለቡታጀራ ወጣት እውነት የታሰበ ነገር ነው ወይ? ይህን ስፖርት እያዘጋጃችሁ ያላችሁ ኮሚቴዎች እነ ሳቦም ሰይፈዲን ሌሎቻችሁም ይህንን ነገር ግን እውነት ለአንድ ቀንም ቢሆን ቆም ብላችሁ አስባችሁ ታውቃላችሁ? እኔ ስጋት አለኝ በዚህ ውድድር ላይ። የምን ስጋት በሉኝና ጠይቁኝ። በመጀመሪያ ደረጃ በእርግጥ ስፖርታዊ ውድድር ነው ውድድሩ። ግን እንደኛ አካባቢ ይሄ ውድድር እውነት የሚመጥነን ነው ወይ? ይሄ ውድድር እውነት እኛን የሚወክለን ነው ወይ ብለን ስናስብ የተወሰነ ስጋት ይኖረኛል። ምክንያቱም አሸናፊ እና ተሸናፊ ያለው ውድድር ነው ውድድሩ። ግን ይሄ ጨዋታ ቀጥታ ወዴት ሊያመራ ይችላል ብዬ አስባለሁ መሰላችሁ? ወደ ግሩፕ ጸብ። የአንድ አካባቢ ሰዎች፣ የአንድ አካባቢ ትውልድ፣ የአንድ አካባቢ ነዋሪዎች ተሸናፊና አሸናፊ እዛ ሪንግ ውስጥ ከሚያደርጉት ፍጥጫ ባለፈ የግሩፕ ጸብ በየመንደሩ፣ በየቀበሌው፣ በየሰፈሩ የግሩፕ ጸብ እንዳይፈጠር እኔ እፈራለሁ። የግሩፕ ጸብ እንዳይጀመር ማለት ነው። ቡታጀራ የስጋት ቀጠናና እንዲህ የምትፈራ በየግሩፑ ሰው የሚፈላለግበት ነገር እንዳይሆን እኔ ስጋቱ አለኝ። ስለዚህ ከዚህ አንጻር ቡታጀራና አካባቢው ላይ የምትገኙ የዚህም ኮሚቴ አዘጋጆችም የሆኑ ከተማው ላይ በምስራቅ ምስራቅ ጉራጌ ዞን አካባቢ እና እዚህ በቡታጀራ አካባቢ የምትገኙ ማህበረሰብም ይሁን የከተማው ኃላፊዎች ይህንን ነገር በጣም በትኩረት እንድትመለከቱ ትፈልጋለሁ። ለነገ ስጋት ይዞ የሚመጣ ጉዳይ ነው ይሄ ጉዳይ። ወጣቱ ነገ በቀበሌ በሰፈር በግሩፕ የሚያደባድብ የሚያገዳድልና የሚያጨራርስ ነገር ነው ብዬ አስባለሁ። እቺን ነገር ሁላችሁም ትኩረት ሰጥታችሁ ቆም ብላችሁ እንድታስቡበት ፈልጋለሁ። ችግሩ ከመፈጠሩ በፊት መፍትሄ መስጠት እንዳለብን እረዳለሁ። ይሄንን ብዬ ስል ምናልባት ስፖርታዊ ጨዋነቱ አለ። ተሸናፊም ሽንፈቱን ተቀብሎ ወደ ቤቱ የሚገባ ከሆነ አሸናፊም እንደ አሸናፊነቱ እንደዚህ በጸጋ ተቀብሎ ሽንፈታቸውን ወደ የቤታቸው ገብተው እውነት ትክክለኛ ውድድር የማድረግ ስለንቦና ካለው ችግር የለውም። ግን እውነት በዚህ ስለንቦና ልንቀጥል እንችላለን ወይ? ነገ የግሩፕ ጸብ ሰፈር ለሰፈር የግሩፕ ጸብ አይፈጠርም ወይ? እንዳየሁት ከሆነ ስልጤ ላይ የተወሰኑ ልጆች እና አብዛኛው ማለት ይቻላል ሁሉም ከጉራጌ ከመስቃን የመጡ ማህበረሰቦች ናቸው፣ ወጣቶች ናቸው በብዛት እያየኋቸው ያለሁት እና ስለዚህ እንደነዚህ አይነት ነገሮች ነገ በአንድ መስቃን እዛው መስቃን ውስጥ ባሉት ወጣቶች ውስጥ እርስ በርስ መከፋፈልና የግሩፕ ጸቦችን አይፈጥርም ወይ? በጣም ሊሰመርበት ይገባል ይህን ጉዳይ። የከተማ ባለስልጣናትም ከንቲባውም እንደገና ደግሞ ይህንን ውድድር እያዘጋጃችሁ ያላችሁ ኮሚቴዎች ይህን በጣም በትኩረት እንድታስቡበት ፈልጋለሁ። አመሰግናለሁ።